ሲምፕሰኖች ሶስተኛውን የዓለም ጦርነት እውነት ተንብየዋል። እንመልከተው። አንድ ትዕይንት በመካከለኛው ምስራቅና በእስያ በ2005 የደበዘዘ ርዕስ ያለው ዓለም አቀፋዊ ግጭትን የሚያሳይ ጋዜጣ ያሳያሉ። ግን ያ ጅምር ብቻ ነበር። በኋላ ኬንት ብሮክማን በሰበር ዜና እነዚህን ሪፖርቶች ያቀርባል። በተለያዩ ህዝቦች መካከልም ግጭት ይፈጠራል። በህንድና በፓኪስታን መካከል የረገበው ውጥረትም ዳግም ይቀሰቀሳል። በስክሪኑ ላይ ምስሎች በኒውዮርክ በተፈጠረው ፍንዳታ የአሜሪካ ባንዲራ ሲቃጠል ያሳያሉ። ሊዛም የሚረብሽ ትንቢትን የያዘ አሮጌ መጽሐፍ ታገኛለች። በምዕራብና በመካከለኛው ምስራቅ መካከል የሚደረግ ታላቅ ጦርነትም ይጀምራል። የዚህም ጦርነት ግንባር ቀደም መሪ አሜሪካ ትሆናለች። ከዚያም ሆሜር የዓለም ካርታ በእሳት ነበልባል ሲበራ ዜና ይመለከታል። ተከታዩ ትዕይንቶችም የሚያሳዩት ህዝብ ፈርቶ ነው። ዛሬ ላይ እየጨመረ ካለው ዓለም አቀፍ ውጥረት ጋር ተያይዞ በሰዎች መካከል ድንጋጤ ይፈጠራል። ይህ ትንቢት ከመቼውም ጊዜ በላይ እውን ሆኖ ይሰማኛል። እናንተስ ስለ ጦርነቱ ያሉትን ሀሳብና አስተያየት ኮሜንት ላይ ያስቀምጡልኝ። ይህ ሊፈጠር አይችልም ብለው ካሰቡም ፎሎ ማድረጉን አይርሱ።